በ1674 ዓመተ ምህረት ነገረ ሃይማኖትን በምሳሌ እንድታስተምር ተደርጋ የታነጸችው የንግስት አድባራት ደብረ ብርሃን ቅድስት ሥላሴ ህንጻ ቤተክርስቲያን የምስረታ ዘመን ነው። ንጹህ ኖራ የለዘቡና የተጠረቡ ድንጋዮች ህንጻ ቤተክርስቲያኑን ዘመን እንዲሻገር ያደረጉ ግብአቶች ናቸው። የጊዜው ጥበበኛ ባለ እጅ ደግሞ ገብረ ሥላሴ ይሰኛሉ። አብዛኞቹ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን ቅድስትና ቅድስተ ቅዱሳን የተባሉ 3 ክፍሎችን ይዘው ባለ 3 ጉልላት ሆነው የሚሰሩ ሲሆን እንደ ደብረ ብርሃን ሥላሴ ያሉ ጥቂት አብያተ ክርስቲያን ደግሞ በደብር ስሪት በመርከብ ተመስለው ረዘም ያለ ቅርጽ ይዘው ተሰርተዋል። መክደኛዋ በሳር የተሸፈነው እድሜ ጠገቧ ደብረ ብርሃን ሥላሴ የሰው ልጆች ከጥፋት ውሃ ከሞት የዳኑባት ያች የኖህ መርከብ የእውነተኛይቱ ቤተክርስቲያን ምሳሌ ነች ይላሉ አበው። ቤተክርስቲያኑ 11 በሮች ያሉት ሲሆን ወደ ቅኔ ማህሌቱ ለመግባት በስተሰሜንና በስተምዕራብ በኩል በሚገኙ በሮች ለወንዶች በስተደቡብ ለእንስቶች መግቢያ የተፈቀደ ነው። የቤተክርስቲያኑን ታሪክ በመጽሐፍት ታይበው የሚያስነብቡ ጸሐፍት አዳም ሰገድ ኢያሱ በልባቸው ከሰረጸው ቤተክርስቲያኑን ታላቅ የማድረግ ጽኑ ፍላጎት የተነሳ ግቢውን እንደ ኢያሪኮ ቅጥር በማስፋት በጎንደር የኪነ ህንጻ አሰራር መሰረት በጥሩ ኖራና በተመረጡ ድንጋዮች ዙሪያው ረጅምና ሰፊ ሆኖ እንዲታጠር አድርገው አሰርተውታል ሲሉ ይመሰክሩላቸዋል። ለምታዩት አሁን ይሄ እነዚህ ያሉት በጠቅላላ እንቁላል ግንቦቹ 13 ናቸው። 13ኛው ይሄ ነው።